ፓፓ የት ክልል መኖር እንፈልገው ፈልጌ ያጣው ላይቭ ላይ ያለ መስሎኝ እኮ አባቴ ላኩል የለ ምን ይሽ ላይቭ አንድ ጥያቄ ልጠይቅሽ በስነ ስርዓት የኔ መልስልኝ እኔ እኮ ነኝ ያሸነፍኩ አንተ ምን ጠይቅ መኖር እንፈልገው አርባ ምንጭ ሀገሬ ነው ሀብታም መሆን ትፈልጋለህ ወይ እንዴ ሀብታም ማን ይጠላል የምን እምነት ተከታይ ነህ እኔ እንደዚህ አይነት ነገር ውስጥ አልገባም ምን አገባኝ የፈል ሰይጣንም ያምልክ ያው ኦኬ ሌላ ጻፉልኝ እኔ አሁን አንድ ጥያቄ ልጠይቅሽ የቅድሟን ጉዳይ አላብራራሽ ስታሸንፈኝ ስታሸንፈኝ ካላሸንፍከኝም አትጠይቀኝም ጋይዝ እናሸንፋትና የሆነ ቪዲዮዎች የሆነ ቪዲዮ አይቻለሁ ስለሱ ታብራራለኝ ስፖርት ሰርተህ ታውቃለህ ወይስ ትወዳለህ አከራዬ ልክ 30 ላይ ሲደውልልኝ 10 ኪሎ ቀንሳለሁ አከራዬ ነው የኔ ጂም የቤት ኪራይ ስል ቆሌ ክፍ ድንግል ነህ ወይ አይደለም ማለት ነው ቅድም ሁለት ገርም ፍሬ እንዳለ ተናግሯል አውቃለሁ እሺ ባባ አንተን የፈለኩ ነበር ቅድም እግዚአብሔር መንግስት እግዚአብሔርን ተጽፎ ነው ኦኬ የትኛውን ዘፋኝ ታደንቃለህ ከኢትዮጵያ ውስጥ ዳዊት መለሰ በህይወት ካሉት በጣም ወደው ዳዊት መለሰ ነው አይደበበ ይሄ ድሮ ልጅ ነው እንዴ እሺ ሰባት አበባ እሱ ባለው ዳዊት ጎበዝ ነው ሰባት አበባ ጋይ ሰባት ሰው እናሸንፋትና እኔ አንድ ጥያቄ አንድ አእምሮዬን የበላኝ ጥያቄ አለ ልጠይቃት ጋይስ ሰባት አበባ እንዴት ሰባት አበባ ኦኬ በግርዣ ታምናለህ ያ መገረዝን ታምናለህ ብሉይ ኪዳን ነው እሱ ኢየሱስ መጣ እኮ በቃ አንዴ እንዳዘጋ ቆይ አንዴ ቪፒኤን ሁለት አበባ ጨው ወይኔ አልሞላም ግን ጠይቄ ጠፋ ጠይቄ ያለችው ግን ጠየቁት ጋይስ አሁን ኔትወርክ የመጣው አሉ አሁን ጋይስ ዘግተው እኮ ነበር አሁን መጣ ቴንክ ዩ ማይ ፋሚሊ ወይኔ አሁን ነው የመጣው ኔትወርክ ነው አሉ አሁን ቴንክ ዩ አናና ኦኬ ደብል መጣ መንግስቲ ቴንክ ዩ ጋይስ እናሸንፋትና አንድ ጥያቄ ልጠይቃት አንድ ጥያቄ ጋይስ አጸድተኝ ሌላ ምን ልጠይቀው እናንተ አይኔ እንዳልሸነፍ አይኔ እግዚአብሔሩ እንዳልሸነፍ በጣም አይኔ እንዳልሸነፍ ኢንቦክስ መልስልኝ እሺ ወይ ጄሪዬ እንዴት ነሽ ዮኒያንስ ግባባ ግርማ ምትሆነ አንድ ወሳኝ ጥያቄ ልጠይቃት እናሸንፍ አንድ ጥያቄ ብቻ ጋይስ ያ አጸድ ምንም አልፈልግም ሁለት አይኔ እንዳልሸነፍ ነግሬሻለሁ ጋይዝ መሸነፍ የለብኝም ቴንክ ዩ ሳሲ ዮኒ ቃል ኪዳን ሁላችሁም ቴንክ ዩ ሳሲ እንዳልሸነፍ አይ ቲንክ 1900 ነኛ እንዳልሸነፍ ወይኔ ግን እኮ አንተን እኮ አልጠየቅኩም ሴትዮ ጨረስ እኔና አንቺ እቺን ላሸንፍና አንድ ጥያቄ አንድ ማብራሪያ ነው ፈልጎ አጨረስን ምን እኮ ጨዋታ ላይ ነው ያተኮርኩት አፍጥኑት እናሸንፋት ቴንክ ዩ 2000 ነን እኛ እሷ ገና 1600 ላይ እንደዚህ አይነት ጥያቄ ታይሚንግ አይኔ 3000 ገባች ወንዳታ በጥያቄ ነው እኔ አሁን ካሸነፈችኝ ጠይቀኛለች ካሸነፍኳት ግን እሺ ቃል የለኝም ፖስት ገባለህ ከገባ ግባና ላክልኝ እኔ ችግር የለም ሁለት ያሸንፍ ፖስት ገባለህ አይኔ የኔ ቆንጆ አንቺ ያለሽ ገባለሁ በለኝ ኮሜንት ላይ ትገባለህ ወይ 5 ጥያቄ ላዘጋጁና ከገባለሁ እጠይቅሃለሁ አሁን የኔ አልቋል የኔ ጥያቄ 5 ጥያቄ ትገባለህ ቦስ እሺ ይሄ ጥያቄ አይደለም ሌላ ጻፉ
ቅድም ጥያቄ ላይ በቂ ማብራሪያ አልሰጠሽኝም። የቅድሙ ጥያቄ ላይ ካሸነፍከኝ ነዋ። አሁን እኮ ደንስልን መደነስ ትችላለህ? አይችልም። ባለኝ እንትን ጭፈራ አይት አቋም የሌለክ ለምንድን ነው በይልኝ። ኖ አይደለው። ይህ ጥያቄ አይደለም። በጣም አቋም ያለኝ ሰው ነኝ። ላመንኩበት ነገር ፊት ለፊት የምሄድ ሰው። ቅድም ራሱ ነው ጠይቀ ዝም ብዬ ነው የመለስኩት እንጂ ይህ አቋም አይደለም። አትወደኝም? ፊሽ አልጠይቀውም። ናት የራሱ አስተሳሰባለሁ እዛ ሀገር ናት ውብሸት ባይዘ የመጨረሻ ጌማችን ነው። ወይዘሮ ጂጂኪያ ኦኬ። ይህንም አልጠይቀውም። ከኦሮሞ የሴት ዘፋኝ የምታደንቃቸው የሴት ዘፋኝ ነው? በስም አላቃቸውም እንጂ ብዙ ዘፋኝ አለ፣ ግን በስም አላውቅም። እኔ ራሴ አላቃቸው። የሚገርም ነገር በስም ብዙ አሉ። ከወንድ ግን ካልሽኝ ያው የኦሮሚያ ሙዚቃ ልክ ጣሪያ ላይ ያለ አጫሉ ነው መቼስ። እና አሁን ደግሞ በህይወት ካሉት ውስጥ ካልሽ የአንዱ አለም አሪፍ ነው። አሁን አንዱ አለም የወሰን ቡሎ አሪፍ ነው። ቡልቱሜ ትክክለኛ የአርት ሰው ነው። ገላና ጎበዝ ነው። ባይዞ ገላናም ጎበዝ ነው፣ ይችላል። ገላና ዞቢዞ ናቸው። ግን አጫሉ የሚያክል አራት አበባ ራሱ አራት አበባ አሙዬ ቴንኪው በጣም ሌላ ሰው ኦኬ። እንትን በሉልኛ። እሺ ከትግረኛ ዘፈን አብርሃም ገብረመድህን ሁለት አበባ ጋይስ መብራት ይጠፋስ ደብል ነው። ጀመር እኔ ጋር መብራት ከጠፋ አብዮት ልጇን በላሽ ማለት ነው። አይጠፋም። መንግስት ለምን አንተ ጋር ተቃታችሁ? እሺ ከቲክቶክ ከሶሻል ሚዲያ አክቲቪስቶች የምትጠላውን አክቲቪስት ታናገር። የምትጠላው እኔ እንደዚህ የጥላቻ ማርያም የጥላቻ ጊዜ የለኝም። ግን ወደው ካልሽ አይመቸኝም የምትለው ሀሳቡ አልዋሽሽም። እኔ ሀሳቡ የዮዳ ብዙ ጊዜ አይመቸኝም። የዮዳ ሀሳብ እሱ አይደለም። ለምሳሌ በሃይማኖት ጉዳይ ላይ የሚይዙ አቋም ምናምን በተለይ በእንትን ጉዳይ ላይ በዛች ሰሞን ጉዳይ ላይ ትክክል አልነበረ። በኦርቶዶክሱ ጉዳይ ላይ አንቺ ራሱ ሀሳብሽ አንዳንዴ አይመቸኝም። ከሴት አንቺ ለምሳሌ ሀሳብሽ ያናደኛል። በተለይ ባለፈው ሌዝቢያኖችን ምናምን መብታቸው ነው ስትይ በጌታ በኢየሱስ ስም ነው ያልኩሽ። ይሄ ብቻ ነው ያናደድ ማለት ሌላ ቶሎሬት ማድረግ አልችልም። እሱን ነገር እንዴት ነው የምቋቋመው? እንዴት ባላንስ አደርጋለሁ? ሌዝቢያንነት እና ግብረ ሰዶምን እንዴት ነው ባላንስ? አእምሮሽ ራሱ የማይችለው ነገር እኮ ነው። መጽሐፍ ቅዱስ የሚያውቅ ሰው እግዚአብሔር በዙፋኑ እንዳለ የሚያምን ሰው ይህንን አይቀበል። እኔ ይቅርታ እግዚአብሔር ታዲያ ይህንን ካወገዘ የማይፈልግ ከሆነ ለምን ፈጠራቸው? ማን ነው እግዚአብሔር መች ፈጠረ? ነውረኛ እግዚአብሔር ፈጥሮ አያውቅም። ለዛ ነው ሰዶምና ኦሪት ዘፍጥረት ምዕራፍ 19 ከቁጥር 1 ጀምሮ ገብተሽ አንብቢ። ታዲያ ሁለት ብልት ያላቸው የወንድ ብልት ያላቸው ሴትዮ በኢየሱስ ስም እንደዚያ ነገር አታውሪ። በመድኃኔዓለም ስም ስራሽ ይፍረስ። እኔ ማለት እኔ እንደ ሰው ወድሻለሁ። አንድ ቀን ክፉ ደግ ተነጋግረን አናውቅም። ሪስፔክት ነው ማድረጉ ሀሳብሽ። እኔ ደግሞ እንደዚህ በእንደዚህ ሁኔታ ሰዎችን እንዲህ የምታወገዝ ከሆነ ደግሞ እኔ ደግሞ አንተ እንጣላለን። አወግዛለሁ፣ በኢየሱስ ስም አወግዛለሁ። ይጥፉ ከአጠገቤ ማየት አልፈልግም። አይን ጭራሽ የነውር ደጋፊ ያዳደገ ማማ ይበቃሽ።
አሁን እናሸንፋት ጋይዝ። አሸንፈን ጥያቄኛ ነው የምንጠይቀው። አሸነፍክ ይኸው። ኧረ አሸንፍሻለሁ። ቆይ አሸነፍኳት እንዴ? እሺ ጥያቄ አሁን የምጠይቅሽ ውሽ ቴንኪው ውሽ ጋይዝ። ይህን ጥያቄ መጠይቃትን ሪከርድ አድርጉ። እኔ ግን አንድ ነገር ጥያቄ ቁጥር አንድ እንዴት ነው ግብረ ሰዶምን ቶለሬት ለማድረግ ማሰብ የቻልሽው? እንዴት መጣ አእምሮሽ ላይ? መብታቸው ነው እስከ ማለት እንዴት ደረሽ? ቆይ አንተ አሁን መጽሐፍ ቅዱስን በጣም ነው የምታነባው። አይ ቲንክ ያ በጣም መጽሐፍ ቅዱስን ግን መጽሐፍ ቅዱስ ላይ የተለያዩ ሴቶችን በህይወት ውስጥ አምጥተህ ከተለያዩ ሴቶች ጋር ሴክስ እንድታደርግ ይፈቀድልሃል? ዝሙት ሲጀመር ኃጢአት ነው። ስለዚህ የዝሙት ግብረ ሰዶም የለም። የዝሙት ሁለት ይጠየቀኛል። ቆይ አንዴ እኔ ጥያቄ እንጂ እንድጠይቅኝ አይደለም። ቆይ ልናገር ወይዘሮ ጂጂሽ ጥያቄ ጠይቀሽ መልስ ነው የምትመልሽ። አይደለሁም የልጅ ልጅ ያየው ወይዘሮ ጂጂ ወይዘሮ ጂጂ አንዴ የልጅ ልጅ ያየው ወይዘሮ ሰዓቱ የኔ ነው። አንዴ 4 ጊዜ ያገባው በስላሴ ስም አንዴ የኔ መብት አይደል? አንዴ አይደለማ አይደለም። አንድ ሰው ከጠየቀ በኋላ መመለስ የኔ ፋንታ ነው አይደለ? ግልጽ ነው። አንተን ነገርኩ እኮ ማን ጠያቂ ማን ፈጣሪ ማን ወጣ? መጽሐፍ ቅዱስን ነው የምታምነው? ደግሞ መጽሐፍ ቅዱስ ብቻ አይደለም እምነት ያለው ሙስሊም አለ ወደ 300 ምናምን የሚለው ሃይማኖቶች የሌለውም አለ። ስለዚህ እንተ ኦርቶዶክስ ወይም ደግሞ መጽሐፍ ቅዱስ የባይብል አማኝ ስለሆንክ ይሄ ይወገዛል፣ ይነሳል፣ ይቆማል ማለት አትችልም ነው የምልህ። ስለዚህ እግዚአብሔር የፈጠረው አልሰማህም። እግዚአብሔር የፈጠረው እግዚአብሔር የፈጠረው መጀመሪያ አንተ ሌላው ጥያቄን መልሽ። አንቺ በግልጽ የግብረ ሰዶም ደጋፊ ነሽ ወይስ አይደለሽም? ግጥም አድርጌ ምንም አታመጡም። ግጥም አድርጌ ልንገርህ አይደለ? አንድ ነገር እንዳልክ ልንገርህ አይደለ? አንድ ነገር ልንገርህ። እብል አዳምጠኝ። መቋቋም አልስ በጣም ይቅርታ። የራስ ጉዳይ እንዴት ነው? የራስ ጉዳይ። አንተ ምንም መብት የለህም ማንንም ሰው የመቃው ግብረ ሰዶምን የመቃው። አንተ ግን 10 ሴትን የማውጣትና 10 ሴትን የመብዳት መብት የለም። መጀመሪያ ኃጢአትን ከራስ ነው ማጥፋት ያለ። አንዴ ስለዚህ እኔና አንቺ መግባባት አንችልም። በተሳሳተ መንገድ ነው ያለው። በጣም ይቅርታ። መጀመሪያ ኃጢአት ከራስ ነው ማጥፋት። አንዴ ቆይ፣ በተሳሳተ መንገድ ነው ያለው መጽሐፍ ቅዱስ ጂጂ ቆይ ብቻዬን ላውራት በይ። አንዴ አዳምጪ። ብቻዬን ላውራት በይ። መጽሐፍ ቅዱስ በማይመች ሰው ጋር በማይመች አካሄድ ስለሚሄድ አንቺ ህብረት የለንም። ክርስቲያን ነኝ፣ ከግብረ ሰዶም ጋር ህብረት የለኝም። ይቅርታ አድርግልኝ። የራሱ ጉዳይ። ስለዚህ እኔና አንቺ ህብረት ከሌለን ችግር የለብኝም። ህብረት ሊኖረኝ አይችልም። ግብረ ሰዶምነት ሴት ጋር የሚዘሙት ወንድ ነው፣ ከእግዚአብሔር የሚያርቅ ነው። ከተለያየ ሴት ጋር የሚዘሙት ወንድ ነው። አልፈልግም በሀገሬ ምድር ላይ እንድትኖር። ኃጢአተኛ ነው። መብት ነው። እሱ አያገባንም። እናቱ የወለደች ግብረ ሰዶም ይሆናል እዚህ ሀገር። አያገባንም። እኔ ግብረ ሰዶም ነኝ እንዴ? ኖ እናቱ የወለደች ግብረ ሰዶም ማስፋፋት አይችልም እዚህ ሀገር። እሱ መብት የለህም። በቃ ይሄ ኢትዮጵያ ነው፣ የሃይማኖት ሀገር ነው። መብት የለህም። መንግስት እኮ መግለጫ አውጥቷል። ሰምተሻል? ቆሙ ተብሏል። እየጠቆምን እናስቀፈትታለን። ለምንድን ነው ከአንድ ሴት ጋር የማትሆነው? ማን? እኔ ከ17 ሴት ጋር ሲሆን አይትሽኛል? ታውቂው ነገር አለ ስለ ራስህ እኮ አልከኝ። ሪሌሽንሺፕ ነበረ ወይ አልሽኝ። ይህም ኃጢአት ነው። ባለመግባባት ትለያያለሽ። ሃይማኖት አይደለም። በቃ ከተፈጥሮም ጋር ባለመግባባት ሃይማኖት ብቻ ነው የማይቀየረው። ፍቅረኝነት ካልተግባባሽ ይቀየራል። እናለን በመጫው አይደለም። እነዚህም ሰዎች ከተፈጥሮ ጋር አንተ በፈጠርከው ባለመግባባት የራሳቸውን ህይወት ተፈጥሮ አይደለም፣ ከተፈጥሮ ውጭ ነው። መጽሐፍ ቅዱስ
ያንተ እምነት ነው። ያንተ እምነት ነው። ኦርቶዶክሳዊ ነኝ፣ ክርስቶሳዊ ነኝ። ክርስቶስ ደግሞ ይህን አጥብቆ ይቃወማል። የትኛውም ሃይማኖት ግብረ ሰዶም የሚደግፈኝ ግብረ ሰዶም የሚደግፍ ሃይማኖት አለ? ግብረ ሰዶም የሚደግፍ ሃይማኖት አለ? ያንተ አስተሳሰብ ነው። አንተ እንድትኖር ከተፈቀደልህ እነሱም እንዲኖሩ ተፈቅዶላቸዋል። ዲዝኒ በጣም ወድሻለሁ፣ አከብርሻለሁ። በጣም የማከብር ሀሳብሽን ግን አስተሳሰብ ነው የምቃወመው። እኔ ራሴ ሀሳብ ነው። ኢየሱስ ስም ሀሳብሽን አልቀበለውም። እኔ ራሴ እቃወምሃለሁ። በኢየሱስ ስም አንተ ራስህ ነፃ ውጣ። ጌታ አስተሳሰብህን ቀይር። ቻው። አልተግባባን። እኔ ከግብረ ሰዶም ጋር ክርስቲያን ነኝ። ከግብረ ሰዶም ጋር ህብረት ጌታ በኢየሱስ ስም ስራሽ ይፍረስ። ስመ አብ ወወልድ ወመንፈስ ቅዱስ። ስመ አብ ጭራሽ ሰዶምና ጎሞራ አካውንቴ ላይ ኧረ በስላሴ ስም እኔ ክርስቶስ ተከታይ ነኝ። ጋይዝ አልታገዝም። ይቅርታ ማለት ሴት ለወንድ ወንድ ለሴት ነው የሚለው መጽሐፍ ቅዱስ አይደለ? በምንም ተአምር ከግብረ ሰዶም ጋር ህብረት የለኝም። በምንም ተአምር ፐርሰናሊ ሰውነቷን እሷነቷን ልወድ ይችላል፣ ግን ከግብረ ሰዶም ከጌነት ጋር በጭራሽ ጋይዝ በጭራሽ። መብታቸው ነው ይዛ መብታቸው ነው ይለኛል። እዚህ መጥቶ እዛው መብትህን እዛው ሄደ። ፈጣሪ ረጂጂያ እንደዚህ ነች እንዴ? ስመ አብ ወወልድ ወመንፈስ ቅዱስ። እሺ ጋይስ ለጆን ዳንኤል ንገሩት ይላክልኝ። ደግሞ ጆን ዳንኤል ካለ ከእሱ ጋር ጌም እንጫወታለን። ንገሩት ጆን ዳንኤል ካለ Kakaleeyyo osoo jettuuti waan qabdu jibaachi ergita gaafa kanni dhukkubsatu eenyu kasi gargaaru gaafa kanati haadhaaf abbaa kee eenyu gargaara gusun yaada fageessaati. Amma biyya Arabaati amma biyya Faranjiitti is okay to 7 degrees because alaga baatee dalagattee maallaqa sun fiddaa there is a different story. Garuu biyya Arabaa tanatti ilaali gaa obboleessa kiyyamee ilaali. Biyyatti Arabaatu yeroo mataa si qabanii si aari'an yeroo kanatti sanboodaa'oo ati umrii ta'e guutuu amma 5 guutuu ergitee haadhaaf abbaan kee si eeggatanii dalagaa dhiisanii obboleeyyan kee si eeggatanii dalagaa hin dalaganii ati immoo ashkarummaa daleedaa gabrummaa daleedaa obboleeyyan kee immoo maal sin jaani ani ashkarummaa dalaguun faduu sin jaa biyya keessa taa'e telefoonaan barbaadaa sin jaa maallaqaan barbaadaa sin jaa itti ergite osoo kana guutuu hin dandeessu fadhii namaa wanni baradhe keessaa guutuu hin danda'amu. Faamiliin ta'e yoo miskiina taate faamilii ta'e ati yoo faamilii ta'e baasuu barbaadde amata 10 murteeffadhuuti amata 10 sun keessatti akka fedhe caccabiiti waan godhadhuuti sanbooda haadhaaf abbaa keetiif waan tokko waan isaan gartee itti waan isaan gartee itti jiraachuu danda'an bizinesii waan addaaba waan guddaa takka bakka takkatti yoo ergitee fi maallaqni sun maallaqa dhalaa dhufa akka isaaniif dandahee gootaa jechuudha. Yoo akkas hin goone yoo harkumarraa afaaniin nyaachistu taate rakkoo guddaa uumaa dhufaa jechuudha. Sun immoo maal fidaa dubartii teenya akka obboleettii deemee sagalee cufadhu maal sirbitaa miti namni waan taappikii haasoo jira. Inni sirbitii siin jettee namni miiti rakkoon tana beeytaa. Kanaafuu obboleen kiyya intarneetiin isin shawwadee jira. Biitii isin shawwadee jirta haadhaaf abbaa kiyyaan deeggaraa yoo taate haadhaaf abbaa kee hin deeggartullee ifillee hin deeggartu haadhaaf abbaa keetillee hin deeggartu because gaafa dhukkubsatte akkuma beenu kana
biyya arabaa kana keessatti ni hidhamta samboota ni darbamta biyyatti ni hidhaman qabdu araab abbaan kee haaree irraa jalqabanii jechuudha ati amma inumaa daranuu araab abbaan kee akka ifitti amananii ifiin dalayine gootee akkas harka keetirra eeggatan gootee jechuudha sun immoo laziness jedhama jechuudha sun amala badaadha ammaas dubartiin teenya gaafa araab abbaa isii gargaartetti ama tokko dhangeesse ama 20 irraa ama 30 geessetti umriin isii kutte eenyu isii fuudha tokko gabaree tokkootu isii fuudha jechuudha gowwaa tokko isii fuudha jechuudha isii miidhu sii galtee samboota ilmoota akkatti kanna aliyyi kiyyaan yookaan immoo shimallis kiyyaan takka immoo abbabaan kiyyaan dhiisee deemaa jechuudha taburoota sii galtee amma jaartiin tiyya haadha fi abbaa kiyyaan amma jaartiin tiyya haadha fi abbaa kiyyaan gargaaraa yoo naan jette obboleetti tiyya jaartii tiyya fuudheetiin haadha fi abbaa isii bira geesseetiin achi kaaya. Achitti agargaartu. Maal seenoo ta'a kun wanti yaada keessan kennadha. No itti yaadu dubbitan mee ilaali haadha fi abbaan isii miskiina. Ilmooti yoo mana qaraatiin geessamoo. No ani ilmootiyyaa fi jaartiin tiyya ilmootiyya tajaajiluu qabdi. Bultii tiyya tajaajiluu qabdi. Future ilmootiyyaa miskiinummaa keessa akkan seenne akka haadhaa fi abbaan isii gartee isillee miskiinummaa keessa goone suni ilmoo isiitii tattaafachuu qabdi generation akkasii sun keessaa bahuudhaaf. Yoommoo lakkii waan hin qabu amma biyya Oromoo biyya Faranjii tana keessa Oromoo maal gootii maallaqa ilmoodhaaf yuunivarsiitii gaafa amma 18 seentu yuunivarsiitiitti seenanii fuudhanii warraa erganii biyyaa erganii ilmoo tana akkaawuntii keessa fidanii gaafa ilmoon isii ilmoon tun amma 18 geesse idaa keessa seenti mana barumsaa seentu seenu $60,000 $60,000 hidhaa wanni seenti jechuudha. Rakkoo keessa liqii seenti jechuudha. Liqii tana gidee fidattee mana qaraatii sun fittetti liqiin irra jira. Dalagaa sun ittiin argattu liqii keessa buutee jechuudha. Soo sun maal godhaa sarkilii gartee miskiinummaa sun uumaa dhufaa jechuudha. Ilmoon tiyyaas akkaanan jiraadhu suni jiraachuu barbaaddi. No, jijjiiramuu ta'uu qaba. Somebody have to sacrifice. Sacrificein tokko mul'atuu qaba. Garaa jabaatuu qabdu bakka bu'uudhaaf bakka yoommoo garaan jabaatu garaan laafadhees taana atis sun ijaaromtu atis bakka irraan sossootu ilmoon teetis miskiinummaa keessa buuti atis faamiliin teetis miskiinummaa keessa jirti bakkuma sun jirraa jechuudha sarkiluma takka just go back and forth olumaa fi gad bakkuma takka naannoonaa jechuudha kana keessaa bahuu qabdan especially warri biyya arabaa jirtan. Akkamiin Oromtitti isinii ta'a. Kan qawweena sobu kun hundumaa dhageessanii jirtan. Yaa naka kiyyaa asitti dheera. Yaanni isaa baay'ee bareedaadha. Yaanni isaa baay'ee bareedaadha. Baay'ee filatamaadha. Yaada baay'ee filatamaadha. Yaanni inni kaase. Okay. Hayye. Seenaan irree reefu dhuftaati. Garuu waan nuti irratti haasa'aa turre dubartii waggaa 25 darbite taanaan heerumaaf hin taatu. Dhiirris hin barbaadu. Umuriin ishee deemnaan hin ta'u. Daftee heerumuu qabdi. Araba jirti taanaan hojii ishee hojjetattee biyya isheetti daftee deebitee galtee jireenya mataa ishee jiraachuu qabdi. Hidha kan nuti jechaa jirru. Igalee. Dhuguma jechuun amma dubartoonni keenya jireenya isaanii irraa fudhatanii namoonni asirratti dabarsan baay'eedha dhugaa jedhe goonsisaa eegaadha. Jireenya isaanii duugaaf jedhanii kan hojjetan dhugaaf dabarsanii abdii guddaa keessallee kan baay'ee waan fi gosa bareedaadha. Bartamee keessa keessa. Networkii kan ishee qabaa jira moo kiyya qabaa jira? Oromtitti? Kan seenaa kan Annaa warras jala jirtanii gorsa qawwee geessanii jirtanii akka kanatti dafaa ofiif yaada ofiif malaa utuu umuriin keessan hin darbiin utuu yeroo isin jalan tariiniidha kan jedhamaa jirtan. Qawwee akka miree dalagaa. Ni babbareede dubartiin tun dalagaa jira laal.
dalagaa jiranii babbareeda maashaallah dubartiin Oromoo garuu wanni takka laalu wanni isin irraa irratti ilaali eega kaameraa gubbarra baataniifu addunyaan tun kaameraa gubbarra jirti akkaataa itti uffatan sirrii huccuu ofirraan baasinaa garuu kaameraa gubbarra baa dubbadhaa akkasitti namaa wajji communication uumtan connection uumtan connection jechuun wal qunnamtii namaa jechuudha wal qunnamtii jechuun namni tokko gidee wal barataa dhufe namni si harkaa dhufe si hubachaa dhufa akkaataa namni sun itti haasa'us jijjiiramaa dhufa amma namni kaameraa hin bannee fi kaameraa banu akkaataa ilmi dhiiraa itti dubbatu adda addaa beeki maaliif jennaani ta kaameraa hin banne suni eenyu akka taateen beenu shayitaana moo nama dhiira moo dhala garte gidee itti dubbadhu kabajaan qabuuf maaliif jennaani I don't know who the fuck she is eenyu akka taateen beeku garuu dubartiin namni tokko gidee kaameraa gubbarra bee akka nama gartee si dura taa'ee haasa'u jirutti sammuun teetillee ni jijjiiramta akkaataan itti haasa'utu arrabni keetillee haasa'uuni keetillee jijjiirama guddaa qaba si galte yeroo immoo namni kaameraa irra hin baane akkanuma dubbatu kabajaa akkamitti si qaba I don't know who you are what you look like eenyu akka fakkaattu maal akka taate dhiira moo dhalaa kompiitarri jijjiiraa jira sagalee jijjiiraa jira eenyu dhukattaa so they hiding something garte profailii isaanii gubbarra viidiyoo maxxansanii gidee kaameraa laayivii gubbarra baan immoo viidiyoo kaameraa gubbarra gadi hin baan maali jennaan hin dhukadhaa sin jette osuma dhukeeffattuutu dulloomtee jechuudha taraafuu dubartii Oromoo aqila ta'a kaameraa gubbarra baa isin laallee isin filannee isin fuuna tanumaan jechuu barbaade galatooma. Kawwee ko galatoomii yaada bareechaa kenniteefi ulfaadhu. Akkasi kaati sin fuune tanan marate amma kana booda ishee jalaa kana soo ta'e ishee irraa kana soo ta'e warra lafa jirani soo ta'e anuma barbaadama jirra soqaama jirra anta so siifoo ishee akka keefaa kana ishee viidiyoon baane siifidha amma barnoonni kun sii gale dhiira ta'ii durba ta'ii namni si beeku hin jiru na akkasi booloo walirraa qabaadha waanuma hunduma rafti jiru qawween baate hin dhaga'u waaqa hin dhaga'iin kamaatti na jedhu dhaabbattee akkana Nagasha. Maali networkichi na biraa soo rakkisaadha. Kan seenu Nama sadi. networking kan seenuuti moo? Nabram berada. Dhaabbattee afaa osoo ati jirtu.